በእነሱ ፍርድ አመዝነው ለይተውና አውቀው የሰሩ ቢሆኑ ለሕዝብ አሰብን ብለው ለማባበያ የተናገሩትን ቃል ባመዛዘነ ነበር። ይልቁንም ጭፍሮቻቸው የሆኑትን የክብር ዘበኞች ታማኙን የጦር ሰራዊት ከዳ ብሎ በመናገር አታለው ከሞቀ ቤታቸው ከልጆቻቸውና ከመላ ቤተሰባቸው ለይተው ደህና የተቋቋመውን ጦር አበላሹ። እውነት የሰራስ ሸሽቶ ለራሱ ለማምለጥ እንዴት ይጣጣራል? ለራሳቸው ምኞት የከዱ መሆናቸውን የሰሩት ስራ ገልጾታል። ጢማቸውን በመላጨት ወይም በማሳደግ ወይም በሌላ ዘዴ ይለወጡ ይሆናል። እነሱን ይዞ ላመጣ ታማኝ በእያንዳንዳቸው 10,000 ብርና ልዩ ሽልማት ይሰጠዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም በኢትዮጵያ ዘመናዊ የመንግስት አስተዳደር ከተመሰረተበት ከ19ኛው ክፍለ ዘመን መገባደጃ ወዲህ ለረጅም ዓመታት ሀገሪቱን በመምራት ቀዳማዊ ኃይለ ሥላሴ ተወዳዳሪ የላቸውም። አፄ ኃይለ ሥላሴ ሀገሪቱን ለ44 ዓመታት ያህል በመምራታቸው በአፍሪካ ብቻ ሳይሆን በዓለም ደረጃም ቢሆን ለረጅም ጊዜያት ስልጣን ላይ ከቆዩት መሪዎች መካከል ይመደባሉ። ይህ የረጅም ዘመን አገዛዝ በዘመናዊ የኢትዮጵያ ታሪክ ላይ ጉልህ አሻራ ትቶ አልፏል። መስከረም 2 1967 ዓ.ም ህልውናው ያከተመለትን ይህ አገዛዝ በመቃወም የተለያዩ እንቅስቃሴዎች ተካሂደዋል። በአንድ በኩል የገበሬዎች አመጽ፣ በሌላ በኩል ደግሞ እነ ደጃዝማች በላይ ዘለቀ፣ ቢትወደድ ነጋሽ በዛብህና ብላታ ታከለ ወልደ ሐዋርያትን የመሳሰሉ ግለሰቦች ስርዓቱን ሲፈታተኑት ቆይተዋል። ግን ከሁሉም በላይ የአፄውን አስተዳደር ያስደነገጠውና ምናልባትም በአንዳንድ የታሪክ ምሁራን ዘንድ ለ1966ቱ ንቅናቄ መንገድ እንደከፈተ የሚነገርለት በሀገራችን የታሳስ ግርግር በመባል የሚታወቀው የ1953ቱ የመፈንቅለ መንግስት ሙከራ ነው። ሴራው በወቅቱ ገና ነጻነታቸውን በመቀዳጀት ላይ ከነበሩት የአፍሪካ ሀገሮች ሁኔታ ጋር ሲታይ ምናልባትም በተሳካ ሁኔታ ከተፈጸመው ከግብጽ ቀጥሎ የመጀመሪያው የአህጉሩ መፈንቅለ መንግስት ሙከራ ሊባል ይችላል። two sides to every story የሚል የፈረንጆች ብሂል አለ። ለሁሉም ታሪክ ሁለት ገጽታ እንደማለት። የታሳሳያኑ ሙከራ ከንጉሱ ወገን ለቆሙት የክህደት፣ ለተቃዋሚዎች ደግሞ የጀግንነት ተግባር ሲባል ቆይቷል። ዛሬ ያ ድርጊት ከተፈጸመ 41 ዓመት በኋላ የዛ ሙከራ ጥንሳሽ የነበሩትን ብርጋዴር ጄኔራል መንግስቱና ገርማሜ ነዋይን አውደሰብ ለመቃኘት ይሞክራል። ስለ ህይወት ታሪካቸውና ስለ ተግባራቸው የተጻፉ ማጣቀሻዎች ጥቂት ከመሆናቸውም በላይ አሻሚነት ይስተዋልባቸዋል። በህይወት ታሪካቸው ላይ የሚያተኩረው ይህ የመጀመሪያ ክፍል ዝግጅት በአብዛኛው ገርማሜን ይመለከታል። ለዚህ ዋነኛው ምክንያት ከታላቅ ወንድሙ ይልቅ እሱን የሚያውቁ በመገኘታቸው ነው። በዚህ ዝግጅት የወንድማማቾቹ ጓደኞች የነበሩ ግለሰቦች በመፈንቅለ መንግስት ሙከራው ወቅት እነሱን ደግፉ የተሰለፉና ተቃዋሚዎች የነበሩ፣ ከሙከራው መክሸፍ በኋላ የፍትህ ሚኒስተር በመሆን የፍርድ ሂደቱን የተከታተሉት፣ እንዲሁም በጉዳዩ ላይ ጥናት ያደረጉ የታሪክ ምሁርና ሌሎች ቅርበት ያላቸው ግለሰቦች የሚያውቁትን ያስረዱናል። በቅድሚያ የወንድማማቾቹን የህይወት ታሪክ እንመለከታለን። ብርጋዴር ጄኔራል መንግስቱ ነዋይ በአዲስ አበባ ከተማ ገዳም ሰፈር በሚባለው አካባቢ ነው በ1908 ዓ.ም ከቤተ ክህነት አገልጋይ ቤተሰብ የተወለዱት። ገርማሜ ነዋይና መንግስቱ ነዋይ ሁለቱም የዚህ የአራዳ ጊዮርጊስ አካባቢ ገዳም ሰፈር የሚባል ነዋሪዎች ናቸው። ምክንያቱም አባታቸው አለቃ ነዋይ የደብሩ አለቃ ስለነበሩ የመጀመሪያ ትምህርታቸውን ሁለቱም ሀሁ ፊደላቸውን የቆጠሩት እዚያ ነው።
ከዚያ በኋላ ጀነራል መንግስቱ ታላቅ በመሆናቸው በመጀመሪያ በተፈሪ መኮንን ትምህርት ቤት ገብተው የተማሩ እሳቸው ናቸው። የገነት ጦር ትምህርት ቤት ሲከፈት ወደዛ ከገቡት ተመልምለው ከገቡት አንዱ ጀነራል መንግስቱ ስለነበሩ በመቶ አለቃነት ማዕረግ ተመርቀው ወጡ። ልክ እሳቸው እንደወጡ የጣሊያን ጦርነት ስለነበረ ከሌሎች ጓደኞቻቸው ጋር በመሆን ወደ ማይጨው ዘመቱ። ጣሊያን ድሉን ስትቀዳጅ ሸሽተው ነቀምት በመግባት ነቀምት ውስጥ የጥቁር አንበሳ ማህበር የሚባለውን ካቋቋሙት አንዱ ናቸው። ጀነራል መንግስቱ ያው ተፈሪ መኮንን ትምህርት ቤት ከዚያም ሆለታ ካዴቱ ነው ስዊድኖቹ አሰለጠኗቸው። እዚያም አበው ያው እንደሌላው ካዴቶች ሁሉ ጣልማበር ላይ ለመከላከል ተላኩ። ሳይሳካ ቀረ። ከዚያም ውለው አድረው ያው ጅቡቲ ተሰደዱ። በስደትም ጅቡቲ ከቆዩ በኋላ ያው ያንን ካርቱም ሲመጡ በ32 ዓመተ ምህረት ጅቡቲ የነበሩት መኮንኖች እነ ጀነራል ሙሉጌታ፣ ኮሎኔል ለገሰ ወልደሃና፣ ዘውዴ ዘረፋ፣ ታምራት ዘገየ፣ መንግስቱ ንዋይ እንዲህ ያሉት ወልደ ማርያም ኃይሌ እነዚህ ሁሉ እንግዲህ ያው የሆለታ እንትኖች ናቸው እና ይምጡ ተባለ። ብዙዎቹ ያው ሄዱ ወደ ካርቱም። ያው ጃንሆይን ተከትለው ያገለገሉ እዚህ መጡ። ከመጡ በኋላ ያው ከዘበኛ ውስጥ በጀነራል ሙሉጌታ ስር ሻምበል ሆነው የቆዩ ናቸው። በመስከረም 1949 ዓ.ም ኮሎኔል መንግስቱ የብርጋዴር ጄኔራልነት ማዕረግ ተሰጥቷቸው የክብር ዘበኛ ዋና አዛዥ ሆነው ተሾሙ። በዚሁ ቀንም እስከ ዕለተ ሞታቸው ታማኝ ወዳጃቸው የነበሩትና በመፈንቅለ መንግስት ሙከራው ተሳትፎ የተገደሉት የፖሊስ ሰራዊት አዛዥ ጽጌ ዲቡም የብርጋዴር ጄኔራልነትን ማዕረግ አግኝተዋል። መንግስቱ ንዋይ በሀገር ወዳድነታቸው የብዙዎችን ፍቅር ያተረፉ መኮንን እንደነበሩ በቅርብ የሚያውቋቸው ይናገራሉ። በዛን ወቅት የስልጣኔ ጭላንጭል ገና ፍካት በሚሰጥበት ዘመን ነው እና ጀነራል መንግስቱ በጣም ተራማጅ ከሚባሉት መኮንኖች አንዱ ነበሩ። በእውነት እንደውም ግንባር ቀደሙ ናቸው ማለት እችላለሁ እኔ በእኔ እይታ፣ በእኔ አመለካከት። አንደኛ የክብር ዘበኛን ሰራዊት ንቃተ ህሊና በዚህ በሚሊታሪ ሳይንስ ለማዳበር ከፍተኛ ጥረት ያደረጉ መሆናቸውን በደንብ አይቻለሁ። ተፈሪ መኮንን ተማሪ ቤት የተማሪ ቤት ጓደኛ የነበረ፣ ከዛ በኋላ ፊታውራሪ ታፈሰ ሀብተ ሚካኤል ቤት አደግን፣ አብረን ነበርን። እሱ ደጃዝማች አምደ ቤት ነበረ አጎቱ፣ እኛ ጋር ይመጣ ነበር። መንግስቱ ነዋይ እሳቸውን አንድ አምቶ አያውቅም። በእንትኑ ገርማሜ ነዋይ ነው ዋናው። መንግስቱም እሳቸውን ይጠላል፣ የታወቀ ነው። ለወገኑ ለህዝቡ በጣም ይራራና ብርጋዴር ጄኔራል መንግስቱ ንዋይ ትዳር የያዙት የመፈንቅለ መንግስት ሙከራ ከማድረጋቸው 2 ዓመት በፊት ገደማ የካቲት 9 1951 ዓ.ም ነበር። የጋብቻው ስነ ስርዓት በዕለተ ሰኞ ሲፈጸም ከ2 ቀን ቀደም ብሎ አባታቸው አርፎ ነበር። ጄኔራልና ወንድማቸው ገርማሜ በአንድ ቀን ነው የተሞሸሩት። መንግስቱ የዛሬ 2 ዓመት ገደማ በሞት ከተለዩት ወይዘሮ ከፋይ ታፈረ፣ ወንድማቸው ደግሞ ከወይዘሮ አያልነኝ ዘውዴ ጋር በጋብቻ ተሳስረው ነበር። በአንድ ቀን ያገቡበት ምክንያት እንግዲህ ይገርማል። ደግሞ አባታቸው ሞቱ። ልክ ያን ሰሞን 1 ወር በፊት እንደዚህ ሞቱ አባታቸው። በጣም ነው እና አባታቸውን የሚወዱ ሰዎች ናቸው እነዚህ ሁለቱም። እና ቀደም ብሎ ሊያገቡ ለምን እንዳሰቡ አላውቅም። በሁለተኛ አንድ ላይ ፍቅራቸውንም ለመግለጽ ይሆናል እውነቱ እንጂ ምንም እንትን ዘዴ ያለው ነገር አይደለም።
ሰርጉ ላይ ነበርኩ፣ አይቻቸዋለሁ። አባትየው በሞቱ በወሩ መሰለኝ እንደዚህ ትንሽ መጥፎ እንትን እንደው ሰው አሁን አባታቸው ሞተው እንደዚህ ሰርጉ ይህን ያህል አልተጋነንም፣ ግን ከቤተ መንግስት ብዙ ድግስ ተደርጎ ብዙ እንትን ተልኮለታል። ድንኳኑም የቤተ መንግስት ድንኳን ነው የተተከለው እዚህ ክቡር ዘበኛ አዛዡ ግቢ እና ብዙ ሰው ነበረ። መንግስቱ ንዋይ በአሁኑ ወቅት በዩናይትድ ስቴትስ የሚኖሩ ንዋይና ገርማሜ የተባሉ ሁለት ልጆችን ወልደው ለመሳም ቢታደሉም ገርማሜ ግን ይህ ዕድል አልገጠማቸውም። ጄኔራሉ በሙያቸው የአባታቸው የአለቃ ንዋይን መንገድ ባይከተሉም በጣም ሃይማኖተኛ እንደነበሩ ይነገርላቸዋል። የማርያምን ስዕል ከራስጌው አያጣም ነበር። ገርማሜ ንዋይ ተነስቶ ተራስጌው ይሄ ደካማ ያደርጋል ብሎ ሲያበቃ ቢያነሳ ሽጉጡን አውጥቶ በልመልስ አለው። የማርያም ዕለት ነው የተሰቀለው። የማርያም ዕለት ነው የተሰቀለው። መንግስቱ ንዋይ በወቅቱ እጅግ ታዋቂ የነበረው የክብር ዘበኛ የሙዚቃ ጓድን በማቋቋም ከፍተኛ አስተዋጽኦ ያበረከቱ ነበሩ። ያለቃ ንዋይ ቤተሰብ ካፈራቸው ሁለት ወንድና ሁለት ሴት ልጆች መካከል 1916 ዓመተ ምህረት እዛው ገዳም ሰፈር ውስጥ የተወለደው ገርማሜ ንዋይ አንዱ ነው። ከታላቅ ወንድሙ በ8 ዓመት የሚያንሰው ገርማሜ ለስፖርት በተለይም ለእግር ኳስ ከፍተኛ ፍቅር ነበረው። በትምህርቱም ቢሆን የተጋ ነበር። ገርማሜም ልክ እንደ ታላቅ ወንድሙ ከቄስ ትምህርት በኋላ የገባው ተፈሪ መኮንን ትምህርት ቤት ነው። ተፈሪ መኮንን እየተማረ ሳለ ከጠላት በኋላ መሆኑ ነው ሳለ የቀዳማዊ ሥላሴ ሁለተኛ ደረጃ ትምህርት ቤት ሲከፈት ከ14 ጓደኞቹ ጋር ሆኖ ወደ እዚያ መጣ። እኛ ቀድመነው ገብተናል። ይሄ በ1935 መሆኑ ነው በኢትዮጵያ ዓመተ ምህረት። እዛ በነበረበት ጊዜ ገርማሜ ቁጥብ፣ አመለጫዋ፣ ረጋ ያለ ልጅ ነበር። በትምህርቱም በጣም ጎበዝ ነበር። ብዙም ጓደኞች የሉትም። ከሱ ጋር ከተፈሪ መኮንን የመጡ ዘመዶቹም የሆኑ እነ ገርማሜው እንዳፍራሽ፣ እነ አምዴው እንዳፍራሽ፣ እነ ሙልጌታ ስነ ጊዮርጊስ፣ እነ ምናሴ ኃይሌ ከሚባሉት ጋር እና እንዲሁም እኛ በልዩ ልዩ ክበብ የምንገናኘው ለምሳሌ የስነ ጽሑፍ ክበብ ነበረን፣ የዛ አባል ነው። የስፖርት ክበብ ነበረን፣ የዛ አባል ነው። እና ከኔ ጋር በጣም ቅርበት ነበረን። ምክንያቱም ተማሪ ቤታችን ያን ጊዜ ምን ነበረው የተማሪዎች አስተዳደር የሚባል ነበር። ራሳችን በራሳችን ማስተዳደር እንማር፣ ለወደፊቱ ህይወታችን ማስተዳደር የምንችል ራሳችን በራሳችን ማስተዳደር ነበር። እሱ የተማሪዎች ገዢ ስቱደንት ገቨርነር ይባላል። እኔ ፕሪፌክት ነበር። ይገርምሃል፣ እናቱ ገና በልጅነቱ ነው የሞቱት። እንጂ 1-2 ዓመት እንደዚህ ሲሆኑ የሞቱት። እንግዲህ በአባት ቤት ነው ያደገው። አባቱ የተመቸ ሀብታም ነበሩ። አለቃ ንዋይ ብዙ ቤቶች ነበሯቸው እዚህ አካባቢ እና በምቾት ነው ያደገው። ግን የነቃ ነው እቺ ጎፈሬዋን አበጥሮ ምን ብሎ እንዲያው እንዲህ ሲል እንግዲህ በደንብ ያወቅኩት እኔ በኢጣሊያን ጊዜ ነው። በኢጣሊያን ጊዜ ከ28 ወዲህ ማለት ነው እንግዲህ 28 29 30 33 ያን ጊዜ የመንደር ልጆች ነን አብረን እዚያችም እዚያም እዚህም በየቦታው እኔ ለምሳሌ እንግዲህ 13 14 ዓመት እሱ ደግሞ 1-2 ዓመት ሳይበልጠኝ አይቀርም ባይነኝ እኔ ትንሽ ይገርምሃል እንትን ኮስታራ ነው። ኮስታራ የተፈጥሮ ኮስታራነት አለው። ቀልድም አያበዛም በህይወቱ አተኩሮ የሚያስብ ሰው ነው። ያለ እድሜው የሚያስብ ሰው ይመስላል እውነቱ ስላየው።
በ1930ዎቹ መገባደጃ ገርማሜ ለከፍተኛ ትምህርት ወደ ዩናይትድ ስቴትስ ይላካል። በዚህ ወቅት ከአራት ጓደኞቹ ጋር በመሆን ወደ ውጪ ለመሄድ ሲሸኝ ያለባበሱ ሁኔታ እንግዳ እንደነበር ዛሬ ድረስ ጓደኞቹ ያስታውሳሉ። ወደ ውጭ ሀገር ልዑል አልጋ ወራሽ ናቸው የላኳቸው። እነኛን አምስቱን ጓደኞችን ምናሴ ኃይለን፣ ገርማሜና አምዴው እንዳፍራሽን፣ ሙሉጌታ ስነ ጊዮርጊስንና እሱን እና ደግሞ ደበበ ሙላቱ ደበበ የሚባል ደግሞ ከዚህ ከአዲስ አበባ። ያን ጊዜ ሌሎቹ ሁሉ ሱፍ ልብስ አሰብ ቅብለው ነበረ። እዚሁ ነው የሚሰፋው። ብትኑ ጨርቅ ይመጣና አሰፋ። እሱ ግን ምን እንዳሰፋ ታውቃለህ? ባናውን ኮት እና ሱሪ አሰፍቶ ለብሶ ነው ሄደው። ገርማሜ በዩናይትድ ስቴትስ ቆይታው ከቀለም ትምህርቱ በተጨማሪ የኢትዮጵያ ተማሪዎች ማህበርን በማቋቋምና በኃላፊነት በመምራትም ከፍተኛ አስተዋጽኦ አበርክቷል። እዛ ይከታተለው የነበረው ትምህርት ከቀድሞ ዝንባሌው ጋር የሚጣጣም ነበር። ገርማሜ ነዋይ መጀመሪያ ዘመዴ ነው። ነገር ግን በደንብ የተዋወቅነው በትምህርት ቤት ነው። መጀመሪያ ተፈሪ መኮንን ትምህርት ቤት፣ ከዛም ኮተቤ፣ ከዛም ውጭ ሀገር በሄድንበት ጊዜ እሱ ዊስኮንሰንም፣ ከዛ ኮሎምቢያ ዩኒቨርሲቲ ሲሄድ እኛ ቶሮንቶ እና ቫንኩቨር ዩኒቨርሲቲ ኦፍ ብሪቲሽ ኮሎምቢያ ነበርኩ እኔ። በዛን ጊዜ ሁሉ እሱ እየመጣ ከሌሎች ጓደኞቹ ጋራ ከነምናሴ ኃይሌ ጋራ የመጡ ያውል ነበር። በትምህርት ስብሰባ፣ የተማሪዎች ስብሰባ በተደረገበት ጊዜም እሱ በፕሬዝደንትነት ተመርጦ ያገለግል ነበር። መጀመሪያ ሄደው ዊስኮንሰን ነው የመጀመሪያ ዲግሪውን ከዛ ነው ያገኘው። ከዛ ኮሎምቢያ ዩኒቨርሲቲ ኒውዮርክ ነበር። ከዛ ኤምኤስሲውን አግኝቶ ተመልሶ እዚሁ ኢትዮጵያ ተመልሶ መጣ። የተማረው ሕግ ነክ ነው። ነገር ግን ሕግ ሳይሆን የፖለቲካል ሳይንስ ይመስለኛል የወሰደው። ይሄንን ነው ማስትሬቱን የወሰደውም ያው በሶሻል ሳይንስ ስለሆነ አንድ እንትን ጽፏል ይባላል። እዚያን ያላገኘሁትም እንጂ ቲሲስ የጻፈው በማውማው ኬንያ እንጃ ሰምታችሁ እንደሆነ እነ ኬንያታ ከስልጣን ላይ ከመውጣታቸው በፊት ማውማው የነጻ አውጪ ድርጅት ነበረ ኬንያ ውስጥ እና ስለሱ ጽፏል እሱ ያን ጊዜ። እኔ እንደ በእውነቱ አንብቤም አላውቅም። እሱ ግን ቲሲስ ጽፏል በዚህ። እኔ ስለ ኢትዮጵያ ታሪክ ምናምን ነው እንጂ ስለ ሌላ አፍሪካ ጉዳይ ብዙም አላውቅም። እሱ ግን በዚህ ቲሲስ ለመጻፍ ሪሰርች አድርጓል እና አየህ እንትኑ ነቅቷል፣ ይታየዋል። የመጀመሪያ ዲግሪውን ከዊስኮንሰን የማስተሬት ዲግሪውን ደግሞ ከኒውዮርኩ የኮሎምቢያ ዩኒቨርሲቲ አግኝቷል። ለማስተርስ ዲግሪ ማሟ የጻፈው The Impact of White Settlement in Kenya ወይም የቅኝ ገዢዎች ፖሊሲ በኬንያውያን ላይ ያስከተለው ችግር የተባለ ባለ 114 ገጽ ጥናታዊ ጽሑፍ ነው። ገርማሜን ጥሩ አድርጌ ነው የማውቀው። ኮተቤ ቀዳማዊ ሥላሴ ትምህርት ቤት ተማሪ በነበረበት ጊዜ አውቃለሁ። አብረን ነበርን ላቸው ጊዜ አንድ አመት እዛ ስለቆየሁ እኔ ወደ እንግሊዝ ሀገር ከመሄዴ በፊት። ከዚያም በኋላ አሜሪካን ሀገር ሄደ። አሜሪካን ሀገር ልዩ ልዩ ቦታ ዊስኮንሰን ብዙ ቦታ ተማረ። በመጨረሻም ኮሎምቢያ ዩኒቨርሲቲ ተማረ። ተምሮ እኛ ከተመለስን በኋላ ነው ቆይተው ነው የመጡት እነሱ። ከመጣ በኋላ እንግዲህ ምን ስራ ላይ እንደተሰማራ አላውቅም። ብቻ አንድ ቦታ እኔ ትዝ የሚለኝ የክቡር ራስ አበበ አረጋ የአገር ግዛት ሚኒስቴር ልዩ ጸሐፊ ሆኖ ሲሰራ ትዝ ይለኛል። እና በእውነት ግጥ ነው ስም ወጥቶለት በጣም ወደ ግራ ክንፍ ያዘነበለ ነው። ተቃዋሚ ነው። ስርዓቱን መንግስቱን ይዘልፋል እየተባለ ይነገርለት ነበር።
ገርማሜ ትምህርቱን እስከ ዶክትሬት ዲግሪ ድረስ ለመቀጠል አስቦ የነበረ ቢሆንም ወደ ሀገሩ እንዲመለስ በመጠራቱ ሐሳቡ ሊሳካ አልቻለም። በ1946 ዓ.ም አዲስ አበባ የተመለሰው ምሁር ስራ የጀመረው በአገር ግዛት ሚኒስቴር ነው። ገርማሜ የተነበረው አገር ግዛት ሚኒስቴር ገባ። የራስ አበበ ልዩ ጸሐፊ ነበረ። የራስ መስፍን ልዩ ጸሐፊ ነበረ። ከዚያ በኋላ ለናስር መንግስት ገለበጠ ካይሮ። የዚያን ጊዜ አንድ ደብዳቤ እንደ ዘዋሪ መጠየቂያ አይነት ነገር ነው ለሁሉም ሀገር ልከዋል። ለካይሮም ለግብጽ እባካችሁ የመንግስታችሁን አቋምና ምንትሴ እንዴት እንደሆነ ግለጹልን የሚል ገርማሜ ፈርሞ ሄዶ ተገኘ። ይሄን አንዱ ያልገባው እዚያ ይኸውና ናስር ያኔ መንግስት ገልብጠዋል ባርጉ በጣም ያስፈራል እና ይሄን ብሎ መጻፉ ምንድነው ተብሎ በኮሚቴ ተሰብስበው እዚያ ሀገር ግዛት ሚኒስቴር ያዩና ገርማሜን ልክ ነው ይሄ አደገኛ መንግስት ለካይሮ ለመንግስት አቋማችሁ እንዴት ነው እንትሴ ነው ብሎ መጻፍ ያን ጊዜ ማንም ሰው ይተረጉመዋል ዝም ብሎ በፍጹም ሐሳቡ የለም። ይሄ መንግስት ለመገልበጥ ወይ እንትሴ ማለት አይደለም። የሌሎችም ሀገሮች አቋም እኮ ጠይቋል። እንዴት ነው አቋማችሁ የመንግስት አስተዳደራችሁና ለማጥናትና ለነራስ አበበ ለማቅረብ እሳቸው ደግሞ ለጃንሆይ እንዲያቀርቡ ምናምን ነው ነገሩ አላማው። ገርማሜ ከአገር ግዛት በኋላ የተዛወረው ወደ ጡረታ ሚኒስቴር ነው። እዛም ብዙ ሳይቆይ የወላይታ አውራጃ አስተዳዳሪ ሆኖ ይሾማል። ምናልባትም ቀድሞ ከነበረባቸው መስሪያ ቤቶች ይልቅ ሀገሩን በደንብ ለማወቅና ህብረተሰቡንም በቅርብ ለማገልገል እድል ያገኘው ወላይታ ሳይሆን አይቀርም። ወላይታ ብዙ አልቆየም። ነገር ግን በዛ በነበረበት ጊዜ በጣም ፍሬያማ ስራ ሰራ። ምንም እንኳን ለራሱ በምቾትና እንትን ባይኖረው ነገር ግን ፍሬያማ ውጤታማ ስራ አበረከትኩ ብሎ የሚያምነው በወላይታ ነው። እዛ በነበረበት ጊዜ ከንጉሠ ነገሥቱ ጋር በጣም ቅርብ ግንኙነት ነበር። የጠየቀው ነገር እምቢም ተብሎ አያውቅም። ብዙ ትምህርት ቤቶች አቋቋመ። ከልክ ያለፈ ትምህርት ቤት በሺህ የሚቆጠሩ ተማሪዎች፣ የመንደር ትምህርት ቤቶች፣ መጽሐፍ እዚህ ከዩኤስኤድ እንኳን ሳይቀር ብዙ መማሪያ መጽሐፍ፣ ብላክ ቦርዶች፣ ቾኮች፣ እርሳስ፣ ደብተር አንድ ነገር አልቀረም። ሁላችንም ስናገኝ እንድናዋጣ የተደረገ ብዙ ፍሬያማ ነገር ሰርቶ ነበረ። ነገር ግን ምክንያቱ አይታወቅም። ለነገሩ እንደ ሹመት ይመስለኛል ወደ ጅጅጋ ሲዛወር በጣም በዛን ጊዜ የኦጋዴን አስተዳደር ከፍተኛ ችግር ነበረ። ምናልባት ይህንንም ችግር ይቀርፋል ተብሎ ሊሆን ይችላል። አልተረፈ ሊገባኝ አልቻለም። ገና ከትምህርት ቤት ጊዜው ጀምሮ በሚያደርጋቸው እንቅስቃሴዎች የአውራጃ አስተዳዳሪ በነበረበት ወቅት ከህብረተሰቡ ጋር በነበረው ቅርበት እንዲሁም አዘውትሮ በሚለብሰው ካኪ ኮትና ቀይ ከረባት ምክንያት በኮሙኒስትነት የሚፈርጁት ነበሩ። ኮሙኒስት የሚለው ቃል እንግዲህ በተራ አነጋገር አለ፣ ደግሞ ነገሩን ከማጤን ደግሞ የሚደረግ አነጋገር አለ። በተራ አነጋገር ምናልባት ለየት ያለ እኩልነት ወደ ታች የመውረድ ከህዝቡ ጋር መቀላቀል አይነት ስሜት የሚያሳይ ሁሉ ኮሙኒስት የሚባል ከሆነ በዛ መልክ ነው። ግን እኛ እንደምናውቀው ኮሙኒስት ያ ብቻ አይደለም። ከዛ አልፎ በአዲስ አይነት መልክ ስርዓት መገንባት የሚያስብ ነው። ያ ነገር በጽሁፎቹም ባደረጋቸውም ነገሮች የኮሙኒስት ባህሪ አላሳየም። ልብስ የሚለብሰው ሁልጊዜ ካኪ ነው። ሱፍ ልብስ አለው ማንዴ ብቻ ግን አንድ ጊዜ ቀይን ክራባት ያዘወትራል። ስለዚህ ኮሙኒስት ነው የሚሉ ሰዎች አሉ። ገርማሜ ኮሙኒስት አይደለም፣ አልነበረም። እሱ የሀገራችን የስልጣኔ ሂደት እንዲፋጠን ከሚፈልጉት የመጀመሪያ ሰው ነው እንጂ ኮሙኒስት ኢትዮጵያን ኮሙኒስት ለማድረግ ነው የሚባለውን እኔ አልቀበልም። የሶሻሊስት መንፈስ ሊኖረው ይችላል። ነገር ግን ደግሞ መርሳት የለብንም አባቱ የቤተ ክህነት ሰው ነበሩ። ነገር ግን እሱ በደግነቱ እንደው ለገንዘብ ግድ ስላልነበረው በዚህ ኮሙኒስት ይሉታል። ነገር ግን እኔ ኮሙኒስት ነው ብዬ አይደለም። ገርማሜ ከወላይታ በኋላ የጅጅጋ አስተዳዳሪ ሆኖ ተሾመ። የዝውውሩ ምክንያት አስመልክቶ የተለያዩ አስተያየቶች ቢኖሩም
በወላይታ ያፈራው ተወዳጅነት የቤተ መንግስት ሰዎችን በማስከፋቱ ነው የሚሉ ያመዝናሉ። የጅጅጋ አስተዳዳሪነት ግን የመጨረሻ ስራው ነበር። በጣም አስፈሪ ቦታ ነው ጅጅጋ በእኛ ጊዜ። ለምን እንግሊዞች እና ጣሊያኖች ሁለቱን ሶማሌ አንድ አድርገው ይህንን የኛን ሶማሌ ግሬተር ሶማሌላንድ ወደሚለው ለመውሰድ ትልቅ የፖለቲካ ጨዋታ የሚጫወቱት ጅጅጋ ነው። ጅጅጋ እኛ ባለን አቅም ተሰልፈናል። ሻለቃ ጦር አለን፣ ምን አለን እና ሰውም መርጠን ነው የምንሾመው። እንደ አጋጣሚ ገርማሜ ተሾሟል። ይሄ የጸጥታ ሹም ነበረ፣ የገርማሜ ጸጥታ ሹም። ስለዚህ ይሄ የገርማሜ ሁኔታ ሳይ ከሶማሌ ጋር አብሮ ሲጫወት አብሮ ሄዶ ሲያስተምር ተማሪ ቤት ሲከፍት በጥንጣሬ መልክ ነው የሚያው። ይህን ሁሉ ሪፖርት ያደርጋሉ እዚህ። ስለዚህ ገርማሜ ተተኩሮበታል ከመጀመሪያው አንስተው። ጅጅጋ በሄደ ጊዜ እንደዚህ አልቀናውም። ብዙ ችግር ነበረበት። ይህም ሆኖ ብዙ ነገር ለመስራት ችሏል። አሁን ለምሳሌ በሀገሩ ላይ ብዙውን ጊዜ ከሶማሊያ ጋራ ከኬንያ ጋራ ያለው ከሶማሊያ ጋራ ያለው ግንኙነት ይበልጥ ነበር። ነገር ግን እሱ ከሄደ በኋላ አንዳንድ እነኚህ የተወረሱ ኮንትራባንድ ከየቦታው የተወረሱትን እዛው ሱቅ አቋቁሞ እዛ ለነሱ እንዲደርስ አደረገ። በዚህ ላይ ደግሞ ከብት እየተገዛ መንግስት እየገዛ ወደ ውጭ ኤክስፖርት እንዲያደርግ ተደረገ። ይሄኛው ግን በጣም ኋላ ቀር ስለነበረ ውጤቱ ፍሬው ቶሎ ይታይ ነበር የወላይታው። በመጨረሻም እንዲያውም የተገናኘ ነው አምባሳደር ተብዬ ወደ ሶማሌ ሲሾም አቶ ገርማሜ ነዋይ ያን ጊዜ ጅጅጋ ተሾመው ነበር እና እኔ ደግሞ ሶማሌ ከመሄዴ በፊት የኛን ሶማሌ ኦጋዴን ባሌ ደግሞ ግድብ ያለው ማየት ይጠቅመኛል በማለት ለጥናት ሄጄ ነበር። ያን ጊዜ በእውነት በጣም ነው የተባበሩኝና የወዱኝ አቶ ገርማሜ በጣም እና ይሄ እንግዲህ ከሆነ በኋላ ብዙም አልቆየ ይሄ ኩዴታ ሆነ። የመፈንቅለ መንግስት ሙከራውን በተከታዩ ዝግጅት እንመለከተዋለን። በመጀመሪያው ክፍል ዝግጅት የወንድማማቾቹን የህይወት ታሪክ ለመቃኘት ሞክረናል። ዛሬ ደግሞ የመፈንቅለ መንግስት ሙከራውን እንመለከታለን። የታሳስ ግርግር ተብሎ የሚጠራው በብርጋዴር ጄኔራል መንግስቱና በወንድማቸው ገርማሜ ነዋይ የተጠነሰሰው የ1953ቱ የመፈንቅለ መንግስት ሙከራ ንጉሱን ከስልጣን አውርዶ በአዲስ አስተዳደር የመተካት ዓላማ ነበረው። የግልበጣው ሴራ ሲጠነሰስ በግልጽ የተለዩ ጎራዎች ነበሩ ለማለት ያስቸግራል። የየጦር ክፍሎቹ አዛዦች በግለሰብ ደረጃ ወዳጅነት የነበራቸው ቢሆንም ክቡር ዘበኛ ለንጉሱ በነበረው ቅርበት እንደ ጦር ሰራዊትን በመሳሰሉ ክፍሎች የሥርዓቱ ተጠቃሚ መስሎ ሲታይ ቆይቷል። ሆኖም ሴራው ሲጠነሰስ አብረው የነበሩት ብርጋዴር ጄኔራል መንግስቱ ነዋይ የክብር ዘበኛ አዛዥ፣ ብርጋዴር ጄኔራል ጽጌ ዲቡ የፖሊስ ሰራዊት አዛዥ እንዲሁም የንጉሠ ነገሥቱ ልዩ ካቢኔ የጸጥታ ጉዳይ ኃላፊ ሌተናል ኮሎኔል ወርቅነህ ገበየሁ ነበሩ። ምንም እንኳን ጄኔራል መንግስቱና ጽጌ ዲቡ ወዳጆች ቢሆኑም ሙከራው ሲጀመር ጽጌ ዲቡን የመጠርጠርና ለጥቂት ጊዜም ቢሆን በቁጥጥር ስር የመዋል ሁኔታ ተስተውሏል። የጄኔራል መንግስቱ ነዋይ የቅርብ ክትትል ማድረግ ይችል የነበረው በ1951 ነው። ይሄ ደግሞ ሬቮሉሽኑ የተደረገው በ1953 ነው እና በዛን ጊዜ እኔ ፖሊስ ሰራዊት ሙዚቃ ክፍል ነበርኩ። ግን የኔ አዛዥ ወይም የበላይ አዛዥ ማለት ጄኔራል ጽጌ ዲቡ እና ጄኔራል መንግስቱ ቁርኝት አላቸው፣ ከፍተኛ ቁርኝት አላቸው። በጣም ጓዳኝነት፣ ወንድማማችነት አላቸው። አብረው ነው የሚውሉት፣ አብረው ነው የሚያመሹት። ያ እንግዲህ አንድ የውስጥ ግንኙነት ወይም ደግሞ ለዚህ አመፅ ለመዘጋጀት የሚያደርጉት ውጥን ነው ብዬ ነው የምገምተው። አልፎ አልፎም ከአቶ ገርማሜ ነዋይ ጋራ ከመንግስቱ ነዋይ ወንድም ጋራ ይመጡ ነበር። የሚመጡት የት ነው? እኛ ጋር ነው። እኛ ስልህ እኛ የምንሰራበት ፈጥኖ ደራሽ ግቢ መኮንኖች ክበብ አለ። እዛ እየመጡ እያመሹ ነበር የሚሄዱት። ማለት በ1953
ታህሳስ ግርግር ዋዜማ ማለት ነው እና ቁርኝታቸው በዛን ጊዜ በደንብ እንደሆነ አውቃለሁ። በዚሁ በመፈንቅለ መንግስት ሙከራው መዳረሻ ቀናት የተከሰቱትን ሁለት አብይ ጉዳዮች ማንሳት ተገቢ ይሆናል። የመጀመሪያው ያኔ ጅጅጋ አስተዳዳሪ የነበረው ገርማሜ ነዋይ አዲስ አበባ መገኘት ሲሆን፣ ሌላው ደግሞ ህዳር 21 ቀን ንጉሱ የሥራ ጉብኝት ለማድረግ ወደ ምዕራብ አፍሪካና ብራዚል መጓዛቸው ሙከራውን ለመጀመር ሁኔታዎችን አመቻችተዋል። የመፈንቅለ መንግስት ሙከራው ከመቼ ጀምሮ እንደተወጠነ ለመናገር ቢያስቸግርም በድንገት የተካሄደ አለመሆኑ ብዙዎች የሚስማሙበት ነው። ቀደም ብሎ እንደታሰበ እንደታሰበ ባለቤቱም ያውቁታል። ባለቤቱም ነቀውት አያደርጉም ብለው ተዉት እንጂ ባለቤቱም ነግረዋቸው ነበር። በተለይ ጀነራል ሙሉጌታ እነዚህን ሶስት ሰዎች መንግስቱ ነዋይን፣ ጽጌ ጥሩን፣ ወርቅነህን ገበየሁን ስልጣን ላይ ትተው የሄዱ እንደሆነ ሲመጡ አልጋውን አያገኙትም ብሏቸው ነበር ይባላል። የመጀመሪያውን ምልክት ያሳዩት ሚያዝያ 22 ቀን 1952 ዓ.ም የክብር ዘበኛ የጦር ታክቲክ በሱሉልታ ተደረገ። ሁለት መልክ ያለው ነበረ የጦር ትርኢቱ። አንዱ ማጥቃት ቢያስፈልግ የክብር ዘበኛ ጦር የመጣውን ማንኛውንም ኃይል እንዴት አድርጎ መመከትና መመለስ እንደሚችል፣ ሁለተኛ ደግሞ አጥቂ ቢመጣ እንዴት አድርጎ ሊመልስ እንደሚችል የሚያሳይ ሙሉ የጦር ታክቲክ ነበር የታየው። ያ ወዲያው ትልቅ የማስጠንቀቂያ ደወል ነው የሚል ነው የተነገረው ወይም የታሰበው። እንደሚባለው እንደውም አቶ መኮንን ያለት ነው ኩዴታ ተጀመረ ብለው ነው የሚያስቡት ነው የሚባለው። ያለት ክብር ዘበኛ እኮ አሳየን፣ እንዲህ ነው የምናደርጋችሁ ብሎ እኮ ነው ያለን ብለው በመደሰት ፈንታ ቅሬታቸውን አሰሙ ይባላል። ከእንቅስቃሴው መክሸፍ በኋላ ጄኔራሉ ለፖሊስ ቃላቸውን በሰጡበት ወቅት እንደተናገሩት ለግልበጣ ሙከራው ያነሳሳቸው ከ1947 ዓ.ም ጀምሮ ንጉሱን እየተከተሉ በየጠቅላይ ግዛቱ ሲዘዋወሩ የአቤቱታ አቅራቢው ህዝብ ብዛት እንዲሁም በአዋጅ የሚነገሩት በስራ ላይ አለመዋላቸው ሲያሳስባቸው በመቆየቱ ነው። በጃንሆይ ላይ የሚቀየመው መንግስቱ ብዙ ጊዜ መቼም ሁሉ ሰው ለመንግስትና ለሀገር ተቆርቋሪ ነኝ የሚል ሁሉ ማስታወሻ ያቀርባል ለጃንሆይ ሁልጊዜ። እንዲህ ጃንሆይ መቼም በቀን 1000 ማስታወሻ ይቀርብላቸዋል። ክፉም ደጉም ሁሉንም ለማንበብ ይሞክራሉ እሳቸው። ግን ሁሉንም ሰምተው ሁሉንም አያረጉም። የሚስማማቸውና ይሆናል ብለው የሚያምኑበትን ይጠሩና እንዲህ አይመስልህ እንዲህ አይደለም ይሉታል። አንድ ነገር ያቀርባል፣ እንዲህ ይሉታል። ወደ መቃየሙ ደረሰው። ወርቅነህም እንደዚሁ ነው። የጸጥታ ኃላፊ ስለሆነ የዚያንም የሰማውን ያን ሆይ የሰሙትም ሁሉ ቢሸበር አገር ይሸበራል እኮ። ያ ሁሉ የጻፈው ሰው እውነት ነው ይባል። እስቲ ቆይ ግድ የለም ሲሉት ፍራስትሬሽን ምንድነው በአማርኛ ተስፋ መቁረጥ አይነት ነው። እንደው ምን ይገኛል? ምን ለውጥ ይመጣል? ሁለቱም በተለያየ መንገድ ብሶት ስለተሰማቸው ሁኔታው ስላሳሰባቸው ይህንን ድርጊት እንደፈጸሙ ነው መገመት የሚቻለው። ማን የበለጠ አደረገ የሚለው ላይ ምናልባት ማመዛዘን ይቻላል። ጀነራል መንግስቱ ከጃንሆይ ጋር ቅርበት ስለነበረውና ብዙ ጊዜ በቅርብ ሆኖ የህዝቡን ሁኔታ ለማየት ባለፈው በእንትኑም ላይ እንደተገለጸው ፍርድ ቤትም እንደገለጸው በቅርብ ሆኖ ያሉትን ችግሮች የሀገሪቱን ችግሮች ለማየት ስለቻለ ይሄ በየጊዜው ሳይከነክነው አይቀርም እና አንድ ነገር ማድረግ አለብኝ የሚል ሀሳብ ሳይኖረው አይቀርም። በሌላ በኩል ግን ገርማሜ ነዋይ ከዚህም ጠለቅ ባለ መንገድ ስለ ሀገር ሁኔታ ያሰበ ስለነበር እንደውም ከመጀመሪያ ጀምሮ ውጭ ሀገር በነበረበት ጊዜ ጀምሮ አሜሪካን ሀገር ተማሪ በነበረበት ጊዜ ሁሉ የኢትዮጵያ ተማሪዎች ማህበር ፕሬዚዳንት ነበር። ከዛም ተመልሶ በተለያየ መንገድ ድርጅቶች ለመፍጠር አንድ ጊዜ የቀጨኔ ክበብ የሚባል አቋቁሞ ነበር ውይይት ለማድረግ ስለ ሀገር ጉዳይ። ከዛ የኮተቤ የቀድሞ ተማሪዎች ለማደራጀት ሞክሮ ነበር።
እና በአስተዳዳሪም ሆኖ ወላይታና ጅጅጋ በተሾመበት ጊዜ እዛ ለውጥ ለማምጣት ሞክሮ ግን ያን ለውጥ ደግሞ ለማድረግ ብዙ ችግር እንዳለበት ባለው ነባራዊ ሁኔታ ብዙም መራመድ እንደማይችል ይሰማው ስለነበረ እሱ የበለጠ ነገሩን ጠለቅ አድርጎ ለመረዳት የሁኔታውን አስከፊነት የበለጠ ለመገንዘብ እና ጥልቀትም ለመስጠት ችሎ ይሆናል። ግን በመጨረሻ ሁለቱም የተቀናጁበት ሁኔታ ነው የሚመስለኝ። ያም ከንጉሠ ነገሥቱ ጋር ባለው ቅርበት፣ ይሄኛውን ደግሞ በርዕዮትም በተግባርም ያየ ሁኔታ አዛምዶ ሁለቱም አንድ ነገር ማድረግ አለብን ያሉ ነው የሚመስለው። ለንጉሱ ታማኝነታቸውን በመግለጽ መፈንቅለ መንግስቱን በመቃወም ብለውም በማክሸፍ በተቃራኒ ወገን የቆሙት የጦር ሰራዊት ኤታማዦር ሹሙ ሜጀር ጄኔራል መርዕድ መንገሻና የምድር ጦር አዛዡ ሜጀር ጄኔራል ከበደ ገብሬ ዋነኞቹ ነበሩ። የቤተ ክርስቲያኒቱ ፓትርያርክ ብፁዕ ወቅዱስ አቡነ ባስልዮስም ሴረኞቹን የሚያወግዝ ወረቀት በመበተን የበኩላቸውን አስተዋጽኦ አበርክተዋል። የመፈንቅለ መንግስት ሙከራው በዕለተ ማክሰኞ ታኅሳስ 4 ቀን አመሻሽ ላይ ተጀመረ። በዛን ቀን በጄኔራል መንግስቱ ትእዛዝ በየአቅጣጫው ለአገሪቱ ከፍተኛ ባለስልጣናት እቴጌ ታመዋል የሚል የስልክ ጥሪ ተደርጎ የመጡት እየተያዙ አሁን የኢኮኖሚ ልማትና ትብብር ሚኒስቴር በሆነው የቀድሞ የክብር ዘበኛ ጠቅላይ መምሪያ ህንጻ ውስጥ በቁጥጥር ስር እንዲውሉ ተደረገ። በወቅቱ የግቢ ምክትል ሚኒስተር የነበሩት ብርጋዴር ጄኔራል መኮንን ደነቀም በታኅሳስ 4 ምሽት ከተያዙት ባለስልጣናት መካከል አንዱ ናቸው። ከቷቸው ምኑ ጃኑ ከቷቸው ማ እነኚህ እዚህ ያሉት ያሉትም እንዴት ከቷቸው ያንን ከዷቸው የሚሉት ጦር ሰራዊት ነው። ከዳ የሚሉት እሱ ከዳ ጦር ሰራዊት ነው ከዳ። ነገር ግን ከዛ ቢሮ ወሰደች። ክብር ዘበኛ ቢሮ ጽሕፈት ቤት አገኘኋቸው። ወታደሮቹን ወታደር ከትነው ለብሰዋል። ብረት ቆብ አድርገዋል። ምንድን ነው እዚህ ተቀመጥና ወደፊት እንነግራለን። ተቀመጥኩ። በቃ እዛ ታሰሩ። አዎ እኔ ወደ 8 ዓመት ገደማ ነው። በዛን ጊዜ ተፈሪ መኮንን የ3ኛ ክፍል ተማሪ ነበርኩ በዛን ጊዜ እና ትንሽ የማስታውሰው ነገር ምንድነው ትምህርት ቤት በጊዜው የሚያደርሰኝ እሱ ነበረ እና በጣም ከማስታውሰው ነገር ውስጥ ያው የወታደር ውስጥ የነበረውን የዲሲፕሊን ጉዳይና አንዳንድ ነገሮችን አስታውሳለሁ። እና በመፈንቅለ መንግስቱ ቀን ግን ያው እናቴ መታ በእለቱ ያው ከነሱ ጋር አብሬ ነበር የምኖረው። እናቴ ወሰደችኝ ከዛ አካባቢ ላይ እና ይህንን ያህል ነው ስለ እንትኑ ማስታውሰውና ብዙም ያ ነገር ምን እንደሆነም እድሜ ስለማይፈቅድ ብዙ ነገር አላውቅም። በርግጥ ምን እንደሆነ አይገባኝም ነበር። ግን ያው እያደረ በእናቴ አማካኝነት አንዳንድ ነገር እያወቅኩ ሄድኩ። በዚህ ሁኔታ የተጀመረው መፈንቅለ መንግስት ሙከራ የቀዳማዊ ኃይለ ሥላሴ ልጅ የሆኑትን ልዑል አልጋ ወራሽ አስፋው ወሰንን ንጉስ እንዲሁም በወቅቱ የግራ ዝንባሌ ይታይባቸዋል የሚባሉትን ራስ እምሮ ኃይለ ሥላሴን ጠቅላይ ሚኒስትር ለማድረግ ነበር። ልዑል አስምሮን ጠቅላይ ሚኒስትር ብለው አውጀዋል። እሳቸውም በውድት የሰሙት በራዲዮ ነው እንደነገሩኝ ራሳቸው። ምንም የሚያውቁት ነገር አልነበረም። ጀነራል ሙሉጌታም የተነገራቸው አይመስለኝም። ጦር ሰራዊት አዛዥ ሲባሉ ግን እስረኛ ናቸው እሳቸው። እንደው ለውጭ እንትን ነው እንጂ የውስጥ ሁኔታ አልነበረም። ልዑል አስምሮ ግን ይሻሉ ተባበሩ።
ንጉሥ ሆኖ የተሾሙት አልጋ ወራሽም ታኅሳስ 5 ቀን ለመላው የኢትዮጵያ ሕዝብ በሬዲዮ የተላለፈ ንግግር አደረጉ። ይህ ንግግር በግርማሜ ነዋይ በሌተና ኮሎኔል ወርቅነህ ገበየሁና ባልደረቦቻቸው የተዘጋጀ ነበር። ድንቁርናን ከመካከላቸው አጥፍተው በአእምሯቸው መራቀቅና በኑሮ ደረጃ እየገፉ የሚሄዱ የዓለም ሕዝቦች ላይ የኢትዮጵያን ሕዝብ ሊያደርሰው የሚችል የማይፈጸም የቃል ተስፋ መስማት ሳይሆን እውነተኛ ተግባር ላይ የዋለ የሕዝብ የአእምሮና የኑሮ እድገት የአገር ሀብት ልማት ፕሮግራም እስከ ዛሬ ድረስ ተዘርግቶ ካለማየቱም በላይ ከጥቂት ዓመታት ወዲህ ነጻነታቸውን ያገኙ የአፍሪካ ሀገሮች እንኳን ሳይቀሩ በሚፈጽሙት የስልጣኔ እርምጃዎች የኢትዮጵያን ሕዝብ እየቀደሙና ወደ ኋላ እየጣሉ ወደፊት የሚገሰግሱ መሆናቸው ለኢትዮጵያ ሕዝብ ዕለት በዕለት ግልጽ እየሆነለት ሄደ። ይህም ሁኔታ ካለፉት 2 ዓመታት ወዲህ የኢትዮጵያን ሕዝብ የረጅም ተስፋ መጨረሻ ደረጃ ላይ ደረሰው። ይህም ከመሆኑ የተነሳ ከጥቂት ጊዜ ወዲህ የተጀመረው የሕዝብ እንቅስቃሴ እነሆ ዛሬ ስልጣንን ጨብጦ ለኢትዮጵያ ሕዝብና ለአገሪቱ መድህን ከመሆን ደረጃ ላይ መድረሱን ለኢትዮጵያ ሕዝብ ልገልጽላችሁ እድል በማግኘቴ ደስታዬ ፍጹም ነው። የእርስዎ ተሳትፎ ምን ነበረ? ይህን ያህል ተሳትፎ አልነበረኝም። አልጋ ወራሹ የተናገሩትን ዲስኩር ማነው ቀፎው የተነካበት ንብ የተበተነ ወታደርና እንትን አንድ ነው ይናደፋል እያሉ ደጋግመው እንትን ይሉ ነበረ። ጌታቸው በቀለ፣ እኔ፣ ግርማሜ ነዋይ ሆንና ዲስኩሩን አዘጋጀን። አንብበዋል ናቸው። መጀመሪያ ፈቃደኛ አልነበሩም። በኋላ ፈቃደኛ ሆነው አነበቡ። ቴፕ አነሳን። ከዛ በኋላ እየተደጋገመ እሱ ይነገር ነበር። ሆኖም ግን የግልበጣ ሙከራው እንደታሰበው ይሄድ አልነበረም። ምንም እንኳ በርካታ ታላላቅ ባለስልጣኖችና ቁልፍ የተባሉ መስሪያ ቤቶች በቁጥጥር ስር ቢውሉም የጦር ኃይሎች ኤታማዦር ሹሙ ሜጀር ጄኔራል መርዕድ መንገሻና የምድር ጦር አዛዡ ሜጀር ጄኔራል ከበደ ገብረ ያለመያዝ ኃይላቸውን እንዲያደራጁ ጊዜ ሰጥቷቸዋል። ጄኔራል መንግስቱ ሌሎቹን በቁጥጥር ስር በዋሉበት ሁኔታ ጠቅላይ መምሪያ ድረስ እንዲመጡ ቢጠይቋቸው ጄኔራሎቹ አሻፈረም ብለው ቀርተዋል። ከመንግስቱ ጋር የነበሩት በተለይም ሌተና ኮሎኔል ወርቅነህ ገበየሁ ጥቂት ሰራዊት ይዘው እምቢተኞቹን ለማምጣት በተደጋጋሚ ያቀረቡት ጥያቄ ጄኔራሉ ደም መፋሰስ ሊከተል ይችላል ብለው ስለሰጉ ውድቅ አድርገውታል። ማክሰኞ ታኅሳስ 4 ቀን በ3 ሰዓት ላይ 3 ተኩል ሰዓት በሚሆን ከወርቅነህ ጋር በስልክ ተገናኙና አሉት። ሄደና እዚያ ሲደርስ ወርቄ ይኸውልህ አልጋ ወራሽን አምጥቻለሁ፣ ብዙ መኳንንቶችም መጥተዋል ብለው ነግሩታል። በጣም ጥሩ። አሁን ጀነራል አሰፋ የአየር ኃይሉ ምክትል አዛዥ፣ ጃን ከበደ ገብሬ የምድር ጦር አዛዥ፣ ጃን መርዕድ መንገሻ ኤታማዦር ሹሙ የት አሉ አላቸው። አይ መርዕዴማ ደም ብዛቱ ተነስቶበት ቤቱ ከተኛ 3 ቀን ሆኖታል። ኖ መምጣት አለባቸው ይላል። ወርቄ ነው የሚሉት። ወርቄ በሱ በኩል አታስብ፣ 3ቱም ተነጋግረን ተስማምተውበታል፣ ምንም የሚያሳስብ ነገር የለውም አሉ። እነዚህን ሰዎች ደጅ ትተን ምንም ነገር ልናደርግ አንችልም፣ አይደረግም፣ እዚህ መምጣት አለባቸው። ቢያስፈልግም አንድ ክፍል የመንገድ አልጋ ተዘርግቶላቸው እዛ ይተኛሉ እንጂ ደጅ ትተን ይህን ስራ ልንሰራ አንችልም አላቸው። ወርቄ ይሄ አይሆንም ብለው ጥለውት ሄዱ። እልቂትን በመፍራት ከፍተኛ ባለስልጣኖችን በመያዝ ብቻ የተወሰነው የመፈንቅለ መንግስት ሙከራ እያመነታም ቢሆን ወደማይቀረው ደም መፋሰስ አመራ። ጄኔራል መንግስቱ የእምቢተኞቹን ጄኔራሎች መሻር በሬዲዮ ያስነግራሉ። ይህ ግን ያመጣው ለውጥ አልነበረም። ታኅሳስ 4 ማምሻውን የተጀመረው ሴራ ማግስቱን በድርድርና እቅዶችን በመንደፍ አሳለፈው። በዚሁ ጊዜ ከህብረተሰቡ ክፍሎች መካከል የዩኒቨርሲቲ ተማሪዎች ይብዛሚነስ ድጋፋቸውን ገልጸዋል። የዩናይትድ ስቴትስ አምባሳደርም ሁለቱን ወገኖች ለማደራደር ላይታች ቢሉም ወደ በኋላው ኃይል ወዳጋደለበት አድልተዋል። ታኅሳስ 6 ቀን ግን በተቃዋሚው ጎራ የተሰለፉ ጄኔራሎች በቂ ኃይል አሰባስበው ስለነበረ የክብር ዘበኛን ጦር ለመግጠም ዝግጁ ሆኑ። በዛኑ ቀን ከሰዓት በኋላ ውጊያው ተጀመረ።
ከአውሮፕላን ጀምሮ በመድፍና በሌሎችም ከባድ መሳሪያዎች ተኩስ ታግዞ የተካሄደው ጦርነት የመፈንቅለ መንግስት ሞካሪዎቹ ፈጽሞ የሚቋቋሙት አልነበረም። ገና ጦርነቱ በተጀመረ በጥቂት ሰዓታት መሳሪያቸውን እየጣሉ በየአቅጣጫው የሚፈረጠጡ በርካቶች ነበሩ። በጽናት ጦርነቱን ለመቋቋም ቆርጦ የተነሱትም ቢሆኑ ኃይላቸው እየተመናመነ ሄደ። በዚሁ ታህሳስ 6 ቀን የተኩስ ልውውጡ እያየለ ሲመጣ ጄኔራል መንግስቱ ጠቅላይ መምሪያቸውን በመተው አሁን የአዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ወደ ሆነው የገነተ ልዑል ቤተ መንግስት ይቀይራሉ። በቁጥጥር ስር የነበሩትም 20 ከፍተኛ የመንግስት ባለስልጣኖች ወደዚያው ያዛውሯቸዋል። እነዚህ እስረኞች እንዲጠበቁ የተደረገው አሁን የአካዳሚክ ምክትል ፕሬዚዳንት ቢሮ በሆነው በያኔው አረንጓዴው ሳሎን ውስጥ ነው። በንጉስነት የተሾሙት አልጋ ወራሽ አስፋወሰንና ጠቅላይ ሚኒስትሩ ራስ ምሩ ግን ለብቻቸው ፎቁ ላይ በነበረው ክፍል ከሌሎቹ ተለይተው እንዲጠበቁ ተደርገዋል። ታህሳስ 7 አርብ ቀን በነ ጄኔራል መንግስቱ ዘንድም ቢሆን የእንቅስቃሴው አለመሳካት ግልጽ እየሆነ ሄዷል። የግልበጣው ደጋፊዎች የነበሩት ወታደሮችና መኮንኖች ቁጥር እየተመናመነ ሲሄድ፣ በአንጻሩ ደግሞ ጥቃቱ እየበረታ ሄደ። የገነተ ልዑል ቤተ መንግስትም ከሁሉም አቅጣጫ እየተከበበና ጥቃቱ እየጠነከረ መጣ። በዚህ ወቅት ጄኔራል መንግስቱ በቤተ መንግስቱ የእንግዶች መዝገብ ላይ ሐሳባቸውን አስፍረው በእንቅስቃሴው የተሳተፉትን ሁሉ እንዲፈርሙበት አደረጉ። እነ ጄኔራል ጽጌ ዲቡ፣ ኮሎኔል ወርቅነህ ገበየሁ፣ ግርማሜ ነዋይና ሌሎችም ፊርማቸውን አስፍረዋል። ታህሳስ 7 ከቀትር በኋላ ጥቃቱ ይበልጥ አይሎ ጽጌ ዲቡ በተተኮሰባቸው ጥይት ሕይወታቸው አለፈ። በዚህን ጊዜ እነ ጄኔራል መንግስቱ በቁጥጥር ስር የዋሏቸውን ባለስልጣኖች በመፍቸት ለማምለጥ ይወስናሉ። በዚህም መሰረት 15ቱን ባለስልጣኖች አረንጓዴው ሳሎን ውስጥ ይረሽኗቸዋል። ይህንን ግድያ ማን እንዳዘዘና እንደፈጸመ አሁን ድረስ አከራካሪ ሆኗል። አረንጓዴው ሳሎን ውስጥ ከነበሩት 20 ሰዎች 15ቱ ሞቱ፣ 3ቱ ቆሰሉ፣ 2ቱ ደግሞ ምንም ሳይነካቸው ተርፈዋል። ከቆሰሉት መካከል በ12 ጥይት ተመተው የተረፉት ብርጋዴር ጄኔራል መኮንን ደነቀ ይገኙበታል። ታውቁ ይሁን አላውቅም፣ ነገር ግን የመጀመሪያ ጥይት የተተኮሰው መሆኑ ተጨመረ። ተኳሹ ይታወቃል። በመሆኑ እንትኑ መንግስቱ ላይ ታዲያ አትሏቸውም ጆሀለር ተኩስ ተከፈተ። ማነው አትሏቸው የሚለው? መንግስቱ እኔ እነኝህ ሰዎች አሁን ክፍሌ እንደተናገረው መጀመሪያ መንግስቱ ተኮሱ፣ ከዛ ቀጥለው እኛም ተኮስን አይደለም። ፈጀን ማለት ነው፣ ፈጀን ማለቱ ነው። ጥሩ። እዚህ ላይ እኔ ግደሉም አላልኳችሁ፣ ግደሉም አላልኩትም። እኔም ራሴ አልተኮስኩም ነው ያልኩት። ከዚህ ግድያ በኋላ እነ ጄኔራል መንግስቱ አልጋ ወራሽና ራስ ምሩን ሳይነኩ በተፋፋመው ተኩስ መካከል በቤተ መንግስቱ ጋራዥ በር በኩል ወጥተው ወደ ቀጨኔ መድኃኔዓለም ጫካ ለጫካ ያቀናሉ። በዚህ ወቅት ጽጌ ዲቡ ቀድሞ የተገደሉ ሲሆን ሌተናል ኮሎኔል ወርቅነህም በተከበቡ ጊዜ እጄን አልሰጥም ብለው ራሳቸውን ይገድላሉ። ንጉሱ በማግስቱ ታህሳስ 8 ቀን በከፍተኛ ጥበቃ ብዙም ወዳልተረጋጋቸው አዲስ አበባ ይገባሉ። እንደነገርናችሁ የተጠበቀ ነገር ለማግኘት አልቻልንም። በተናገሩት አዋጅ ላይ ግን የተቀላቀለ የተደበራረቀ ነገር አለበት። ይህንን ደግሞ ለመግለጽ ሀገራችን የበለጠ የምንወደው የለም በማለት አስታውቀን ነበረ። አንድም የቀረበን የለም። የ10,000 ብር ሽልማት የሚያስገኙት ወንድማማቾች ፎቶ በየቦታው በመሰራጨቱ እስከ መጨረሻው አብሮ የነበሩት ወንድማማቾችና ሌላው ተሳታፊ ሻምበል ባየ ጥላሁን ከአዲስ አበባ ብዙ ርቀው መጓዝ አልቻሉም። ከ7 ቀናት በኋላ ይደረስባቸዋል። ይህ አካባቢ በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኝ ሲሆን ድሬ ጨለባ ቀበሌ ይባላል። ብርጋዴር ጄኔራል መንግስቱ ነዋይ፣ ወንድማቸው ገርማሜና ሻምበል ባየ ጥላሁን ከአዲስ አበባ አምልጠው እዚህ አካባቢ ይገኝ ወደ ነበረ የዘመዳቸው ርስት በማምራት ላይ ሳሉ ነው የተከበቡት። በዚሁ ወቅት በተደረገ የተኩስ ልውውጥ ሻምበል ባየ ጥላሁንና ገርማሜ ነዋይ ሲገደሉ፣ ጄኔራል መንግስቱ ነዋይ ደግሞ ቆስለው ተይዘዋል። ያለታ እረኛ ነኝ፣ ከብት እጠብቃለሁ። እረኛ ሄዶብኝ ከብት እጠብቃለሁ። ሲጮሁ ሰማሁ። ምንድን ነው ጩኸቱ? አረ ይጮኻሉ ስል ጊዜ አረ ተኩስም ይታኮሳሉ። አረ እንዴት ነው አልኩ። እኔ ስል ጊዜ ምን ይላሉ? አረ ሰው ተጋደለ፣ አሰፋ በጅጋ ሞተ። አቶ አሰፋ በጅጋ ምንድን ናቸው የሞቱት? እዚህ
እንትን ጩኸቱን ተረድቶ ነው የመጣው። ጩኸቱን ረድቶ መሳሪያ አለ፣ በዛ በመሳሪያ ተኳሳለሁ ብሎ መጣ። በዚህ ነው የሞተው። ምንድን ናቸው እሳቸው? ገበሬ ናቸው። እነ ገርማሜ እና እነ መንግስቱ ነዋይ እነሱ ናቸው አሉ ሲሉ እዛ ሰማሁ። እንደዚህ ነው። ታህሳስ 15 ቀን እዛው ዝቋላ አካባቢ በሚገኘው ድሬ ጨለባ በተባለው ቦታ የተገደሉት ገርማሜ ነዋይና ሻምበል ባየ ጥላሁን አስከሬናቸው አዲስ አበባ መጥቶ ቤተ መንግስት ደጃፍ ላይ ካደረ በኋላ በማግስቱ በሚኒሊክ አደባባይ ተሰቅሎ ውሏል። ከሳምንት በፊትም ራሳቸውን የገደሉት የኮሎኔል ወርቅነህ ገበየሁ አስከሬንም በተመሳሳይ ሁኔታ ተሰቅሎ ነበር። ቀኝ ዓይናቸው ፈሶ የተያዙት ጄኔራል መንግስቱም ሆስፒታል ተኝተው የፍርዱን ቀን እንዲጠብቁ ተደረገ። በዚህ ሁኔታ የመፈንቅለ መንግስት ሙከራው ሊከሽፍ ችሏል። ለዚህም የተለያዩ ምክንያቶች ነበሩት። እኔና ጄኔራል መርድ ጂጂጋ ጦር ልንጎበኝ ሄደን ስንጫወት በግል ይሄ ነገር ተነሳ። መቼም ሌላ ነገር ስለሌለ ስናነሳ ምን አሉ ጄኔራል መርድ? እንደ መንግስቱ ያለ ደግ ሰው የለም አሉኝ። ምን ስልክ ደውሎ ያንለታ ቢፈልግ መርዴ ና ቢለኝ ሮጬ ገባ ነበር። ግን ስለሚወልደኝ እንትን ማጨረር ስለማይወድ ይህን አላደረገም አሉኝ። መንግስቱ ነዋይ ለምሳሌ ከበደ ገብሬ ሚዜም ነው ለመንግስቱ ነዋይ። ጄኔራል መርድ ቅድም እንዳልኩ ወዳጆች ናቸው። አስፋየና አብረው እነዚህ ሁሉ አብረው አድጎች ናቸው። ሆለታ አብረው የተማሩ ናቸው። እነዚህ ሁሉ መያዝ ይችል ነበር ሰው። እኛ ያሰራር ስህተት ነው። የከሸፈበት ዋነኛው ምክንያት ግልጽ ነው። ይኸውም ሰራዊቱን ሁሉ ማስተባበር ባለመቻሉ ነው። ይህን መፈንቅለ መንግስት የመራው በመሰረቱ ክብር ዘበኛ ብቻ ነው። ፖሊስም ለማለት ያስቸግራል። ጄኔራል ጽጌ ድቡ ቢሳተፉም ያን ያህል በዋናነት ማለት አምነውበት አይመስለኝም። እንደምናውቀው ደግሞ የፖሊስ ዋና አንዱ አካል ፈጥኖ ደራሽ ያን መፈንቅለ መንግስቱን ለማፍረስ ትልቅ አስተዋጽኦ ትልቅ ሚና የተጫወተ ነው። ስለዚህ አሁን ዋና የጦር ኃይሎቹ የምንላቸው የጦር ሰራዊትና የአየር ኃይል በሌላ ወገን ነበሩ እና የነ መንግስቱና ገርማሜ ትልቁ ድክመታቸውም እነኚህን ለማስተባበር አለመቻላቸውና አለመስራታቸው ነው። አንድ በኩል እንደሚባለው በመንግስቱ በኩል ትንሽ የዋህነትም ነበረ። አንድ ጊዜ እኛ ከተነሳን ጄኔራል መረድ እና ጄኔራል ከበደ ኢሳያስ ከኛ ጋር ያብራሉ፣ ምንም ችግር አይኖርም የሚል የዋህን ያስተሳሰብ ነበር እና ይሄ አልሰራም። ስላልሰራ እነኛ የበለጠ ተጠናከሩ ስለነበሩ አከሸፉት። እርግጥ የፓትሪያርኩ ያሰራጩት መልእክት ጎድቷቸዋል። ግን ሰራዊቱ አንድ ቢሆን ኖሮ ፓትሪያርኩ ያንን አይነት መልእክት አያረጉም ነበር። ሌሎችም እነ ራስ አስራት ካሳ ምናምን ያደረጉት የተጫወቱት ሚና ሁሉ ትርጉም ሊያገኝ የቻለው የምድር ጦርና የአየር ኃይል ከክብር ዘበኛ ጋር ለማበር ባለመቻል ነው እና የሁለቱ ድክመት እና የሁለቱን የረታቸው ዋናው ነገር ቀደም ብለው እዛ ላይ ስራ ለመስራታቸው፣ እነዚያን ለማስተማር አለመቻላቸው። በአሜሪካኖችም መጀመሪያ ያልነበራቸው አቋም ነገሩን በገለልተኝነት የማየት ነበር። የትኛው ወገን ያሸንፍ ይሆናል የሚል አይነት ሀሳብ ነበራቸው እና እንደሚመስለኝ አሜሪካኖች በመጨረሻ ላይ ሁኔታውን ካዩት በኋላ ወደ ታማኝ የሆኑት ለንጉሱ ታማኝ ወደሆኑት ኃይሎች ያዘነበሩ ነው የሚመስለኝ እንጂ ከመጀመሪያው ይህን መፈንቅለ መንግስት ለማክሸፍ አስበው ወጥነዋል ለማለት ያስቸግራል። ከታህሳስ 4 እስከ 7 በዘለቀው የመፈንቅለ መንግስት ሙከራ በመንግስት በኩል የወጣው መግለጫ እንደሚያመለክተው ከሲቪሉና ከሚሊታሪው 324 ሰዎች ሲሞቱ 765 ደግሞ ቆስለዋል። ሌሎች ምንጮች ግን አህዙን ከፍ ያደርጉታል። አውደሰብ በተከታዩ የመጨረሻ ክፍል ዝግጅቱ የፍርዱን ሂደትና የጄኔራሉን አሁን መጀመሪያ ላይ አንድ ስታንዳርድ የሆነ የተያያዘ ኢንተሌክቹዋል በሆኑ በተማሩ ኢትዮጵያውያኖች በተማሩና ፍሬሽ የሆነ መንፈስ ባላቸው ኢትዮጵያኖች ጉቨርነማውን ኮንስቲቱሽን ለማድረግ ገበሬውን ለማድረግ ከዛ በኋላ ጃንሆይ ይጠይቃል። ጃንሆይ ይጠይቁና በእንግሊዝ መንግስት ስታንዳርድ እንደሆነ ፖሊሲ መሰረት በጉቨርነማው አፌር ውስጥ
አጥርካሌ ሳይሆኑ ገባ አጥርካሌ ሳይሆኑ ፓርላማው ራሱ ነው የሚያዘው ቤተ መንግስት የሚያዘው ፓርላማው ያደርጋል ውጤት ፕሮግራም ያደርጋል ይቀበላል ይፈጽማል ምናምን የሚለው ነው። ይህ እንግዲህ አንድ ሱቨኒር አንድ ሰንቦል ነገር ነው። ኢትዮጵያ ደግሞ ብዙ መንግስቶች ሲሰጡት በዚህ አይነት መጣች ስለሆነ ዛሬ ኢትዮጵያን አገልግለዋል። ይህ ሻንስ ምክትል መጠላለ የሚለው ይመጣል። ብርጋዴር ጄኔራል መንግስቱ ነዋይ በየካቲት 1953 ዓ.ም በፍርድ ቤት የሰጡት ቃል እንደሚያስረዳው ለኢትዮጵያ ያሰቡት ኮንስቲቱሽናል ሞናርኪ ወይም ህገ መንግስታዊ ንጉሳዊ አገዛዝን ነበር። ይህም በተለይ በእንግሊዝና በጃፓን እንደሚታየው ንጉሱ ርዕሰ ብሔር ሆነው ስልጣን ግን በፓርላማው እጅ እንዲሆን ማድረግ ነበር። ሆኖም በመፈንቅለ መንግስት ሙከራው መክሸፍ ምክንያት ይህ ሁሉ ሐሳብ ብቻ ሆኖ ቀርቷል። ወርቅነህ ገበየሁ፣ ግርማሜ ነዋይ፣ ጽጌ ዲቡና ከመሳሰሉት ዋነኛ የመፈንቅለ መንግስቱ ተዋናዮች በሕይወት ተርፈው ለፍርድ በመቅረብ መንግስቱ ነዋይ ብቸኛው ነበሩ። የፍርዱ ሂደት ከመጀመሩ በፊት በሀገሪቱ ከተካሄዱት በርካታ ሹምሽሮች አንዱ አረንጓዴው ሳሎን ውስጥ የተገደሉት የትግራይ ጠቅላይ ግዛት ገዢ የራስ ስዩም መንገሻ የልጅ ልጅ ዶክተር ደጃዝማች ዘውዴ ገብረስላሴ በፍርድ ሚኒስተርነት መሾም ነው። ከዛ በፊት በሶማሊያ የኢትዮጵያ አምባሳደር የነበሩት ዘውዴ ገብረስላሴ የጄኔራል መንግስቱና ግርማሜ ነዋይ አብሮ አደግም ናቸው። ንጉሱ ዘውዴ ገብረስላሴን የሾሟቸው አያታቸው በመገደላቸው ሴረኞቹን ይበቀሉልኛል በሚል እምነት እንደነበር የሚናገሩ አሉ። በፍርዱ ሂደት ወቅት ግን ሚኒስትሩ አቅማቸው በፈቀደው መጠን ሕጉ የሚያዘውን ብቻ በመፈጸማቸው በተለይም በሙከራው ወቅት መኮንን ሀብተወልድ የተባሉት ወንድማቸውን ባጡት ጠቅላይ ሚኒስትር አክሊሉ ሀብተወልድ ዘንድ ቅያሜ እንደነበርም ለጉዳዩ ቅርበት ያላቸው ወገኖች ያስረዳሉ። ጄኔራሉ ቆስለው ከተያዙ በኋላ ከወር በላይ በሕክምና ቆይተዋል። ከሕክምናው በኋላ የካቲት 3 1953 ዓ.ም ለፍርድ ሲቀርቡ አንድ አይናቸው ካለማየቱም በላይ ሁለተኛውም የሚያወላዳ አልነበረም። የተከሰሱት 3 ሰዎች ነበሩ። ጀነራል መንግስቱ ነዋይ፣ ሻምበል ክፍሌ ወልደ ማርያም፣ መቶ አለቃ ድጋፍ ተድላ። ጀነራል መንግስቱ በ3 አንቀጽ የወንጀለኛ መቅጫ አንቀጽ ሲከሰሱ 2 ግን በአንዱ ብቻ በመግደል። የመጀመሪያው ክስ ምንድነው? ልዑል አልጋ ወራሽን አስገድደው ወስደው መንግስት ለመለወጥ አቅደው ያንን እቅዶን ስራ ላይ ለማዋል እንዲያስችል አዋጅ አስገድደው አናግረዋል። በቴፕ ቀርጸው በራዲዮ እንዲነገር አድርገዋል። አንቀጽ 250 ይመስለኛል በወንጀለኛ መቅጫ ጥሰዋል በሚል ነው። ሁለተኛው ክስ የጦር ሰራዊትን እንዳይከላከል ለማድረግ በጦር ኃይል መጥተዋል፣ ሽብር አስነስተዋል፣ ሚኒስትሮችና ባለስልጣኖችን አስረዋል የሚል ደግሞ ክስ ነው። በዚህ ክስ ላይ ሽብር ማስነሳት 252 አንቀጽ ጥሰዋል ነው። ሶስተኛው በ522 አንቀጽ ጥሰዋል። 15 የመንግስት ከፍተኛ ባለስልጣኖች ገድለዋል፣ አስገድለዋል። በዚህ በሶስተኛው ሶስቱም አንድነት የተከሰሱበት ነው በግድያው። በሁለቱ ግን ጀነራል መንግስቱን ብቻ የሚመለከት ነበር። ጄኔራሉ ለቀረበባቸው ክስ መልስ ከመስጠታቸው በፊት እንዲሟላላቸው የፈለጉትን ጥያቄ አቅርበዋል። ጀነራል መንግስቱ መጀመሪያ ያቀረቡት ክርክር የስነ ስርዓት ክርክር ነው። ኢትዮጵያ ውስጥ ያለ ጠበቃ ደፍሮ ሊቆምልኝ አይችልም፣ የውጭ ጠበቃ ያስፈልገኛል እና ከውጭ ሀገሩ ጠበቃ እንዳመጣ ይፈቀድልኝ ሲሉ ጠየቁ። አይቻልም ተባለ። ይግባኝ አሉ። ጠቅላይ ፍርድ ቤትም ያንን ውሳኔ አጸደቀ። የውጭ ጠበቃ የማይቻል ከሆነ እንግዲያው እኔው እከራከራለሁ አሉ። ለስሙ አቶ ዮሐንስ ፖርታ
ተመድበውላቸው ነበር። ግን በእውነቱ ክርክሩን አብዛኛው ራሳቸው ናቸው እንትን ያሉት። ከዛ በኋላ ግን መንግስት ጠበቃ ቢያቆምላቸውም እምነት ክህደትም ሆነ ሌላውን በአብዛኛውን ያለ ጠበቃ ተወጥተውታል። እዚህ ላይ የመንግስቱን ለመገልበጥ መሐላህን አፍርሰሃል ለተባለው እኔ ራሴ የገባሁት ቃል ኪዳኔ ከኢትዮጵያ ንጉሠ ነገሥት መንግስት አገልግሎት ውጭ ነኝ። የኢትዮጵያ ንጉሠ ነገሥት መንግስት አገልግሎት ውጭ ነኝ። እኔና ከኔ ጋር ተያይዘው ያሉት የክብር ዘበኛ በሙሉ አባል ውጭ ነው ከኢትዮጵያ መንግስት አገልግሎት። የኢትዮጵያ መንግስት አናውቀውም። እኛም እናውቀው ንጉሠ ነገሥቱን ብቻ ነው። አይግዲ ደምራችን አዎ። ስለዚህ የንጉሠ ነገሥቱን ነክ ላልሆነ ነገር ከዳህ አይደለም ይባላል። እንግዲህ የገባውን ቃል ኪዳን አፈረስክ ነው እዚህ ላይ አይደለም አይደል? የክብር ዘበኛን የውስጥ ደንባችና ስታነቡ ወይም የክብር ዘበኛን ራሱን አረግ አሁን የኢትዮጵያ ንጉሠ ነገሥት መንግስት የአገር ግዛት የመከላከያ ሚኒስቴር ይላል አይደል? የክብር ዘበኛ ግን የኢትዮጵያ ንጉሠ ነገሥት የኢትዮጵያ ንጉሠ ነገሥት የክብር ዘበኛ ነው። መንግስት ከመንግስት ውጪ ነን ማለት ነው። በክርክሩ ወቅት መንግስት ለመገልበጥ ከማሴር ወንጀል ይልቅ እጅግ አከራካሪ የነበረው በአረንጓዴው ሳሎን በእስር ላይ ያሉ የተገደሉት 15 ከፍተኛ የመንግስት ባለስልጣኖች ጉዳይ ነበር። ለመኖር የሚያጓጓው ማየቱ ከሶሳይቲ ጋር አብሮ መኖር አይደለም። እኔ ከዚህ ውጭ ሆኛለሁ። ከዚህ ውጭ የሆነ ሰው ምን ለምን ይዋሻል እኮ ወይ ነው ወጀላላችሁ ሰዎች ለምን ይዋሻል? ደህና ማየት የሚችል ሰው ደህና ቅድም እንዳልከው ከብዙ ሰው ጋር ወዳጅ የነበርኩ ሰው ዛሬ ማየት በማልችልበት ጊዜያት ላይ ተደራረገ ማየት በማልችልበት ከዛ ሁሉ ግሩፕ ከዛ ሁሉ ሶሳይቲ ውስጥ ውጭ ከሆንኩ በኋላ እንደገና እኔ ዋሽቼ ወዴት ለመመለስ ነው? ታዲያ እነኚህ ሰው ዋሽተዋል ማለት ነው። እንግዲህ አውቃለሁ እነኚህ ሰው ለየብቻቸው ታስሮ ሳይገናኙ እስከዛሬ ለምን ይሄን ለምን ማንን ይጎዳል ነው? ለምን እኮ ለምን እነሱ ባሉ ማለት ነው። እነሱ አንድ በአንድ ተመረመረ አይደለም የምትለው ያልከውን ለምን በአንድ በመመርመራቸው ሊሉ ይችላል እኮ ለምን ይኸው ጠይቁ ብዬ እዚህ እኔ ሰምቻቸው ውጭ ያሉት ምስክሮች ደግሞ እናምጣቸው። እስር ቤት የሌሉ ልክ ሰምቻቸው እስር ቤት ደግሞ የሌሉት እናምጣቸው። ተውጭ በየስራቸው ላይ ተኩስ አይተናል። መጀመሪያ እሱ ተኮሰ፣ ከዛ በኋላ ተኮስ ብለዋል። ውጭ ያሉትን ደግሞ እናምጣ። ከዚህ ወዲያ ምስክር የለም ማለት ነው እኮ ይህንን ይታመናሉ። ታዲያ እውነት ነው ወይ? አላዘዝኳቸው፣ ግደሉም አላልኳቸው፣ ግደሉም አላልኩትም። እኔም ራሴ አልተኮስኩም ነው ያልኩት። ጉዳዩ የቀረበለት የከፍተኛው ፍርድ ቤት በአቃቤ ሕግ በኩል በሶስቱም ተከሳሾች ላይ የቀረቡት 27 ምስክሮችን እንዲሁም በጄኔራሉ በኩል የቀረቡትን 8 የመከላከያ ምስክሮችን ቃል ካዳመጠ በኋላ መጋቢት 19 ቀን 1953 ዓ.ም የፍርድ ውሳኔ ሰጥቷል። ፍርድ ውሳኔ ጀነራል መንግስቱ በሞት አደባባይ በስቅላት በሞት የሞት ፍርድ እንዲፈጸምባቸው፣ ሻምበል ክፍሌ ወልደ ማርያም 15 ዓመት እስራት፣ መቶ አለቃ ድጋፍ ተድላ 10 ዓመት እስራት እንዲቀጡ ከፍተኛ ፍርድ ቤት ወሰነ። ጀነራል መንግስቱ ይግባኝ አይደለም ይገባ ነው አሉ። ሁለቱ ግን ክፍሌ ወልደ ማርያምና ድጋፍ ተድላ በጠበቆቻቸው አማካይነት ይግባኝ ብለው ወደ ጠቅላይ ፍርድ ቤት ሄዱ። እንግዲህ እኔ አሁን የራሴን አስተያየት ነው የምሰጠው። የራሴን አስተያየት ስሰጥ ጀነራል መንግስቱ በምንም አይነት በእውነቱ ፍርዱን እንዲያው ካፒታል ፓኒሽመንት የሞት ፍርድ ተሽሯል ካልተባለ በቃ ይሄ በአንዳንድ ሀገር የሚሰራበት ህግ ነው።
ሰው ነው፣ ሰው መግደል አግባብ አይደለም በማለት የሞት ፍርድ የተሻረበት ነው። ግን ባለው ሕጋችን መሰረት ጀነራል መንግስቱ ፍርድ ለማሻሻል የሚቻልበት መንገድ ምንም አልነበረም። ጄኔራሉ ይግባኝ ይሉ እንደው በተጠየቁበት ጊዜ አልልም በማለት በፍርድ ቤቱ ያሰሙት ቃል በታሪካዊነቱ ይጠቀሳል። ይህንን ንግግር እንደ ትንቢት የቆጠሩም ጥቂት አይደሉም። እናንተ ዳኞች የበየናችሁብኝን የሞት ፍርድ ያለ ይግባኝ ተቀብያለሁ። ይግባኝ ብዬ የሚመለከትልኝ የኢትዮጵያ ሕዝብ ቢሆን ኖሮ ይግባኝ ማለት በፈለግኩ ነበር። ነገር ግን ይህ እንደማይሆን አውቃለሁና በይግባኝ የአፄ ኃይለ ሥላሴን ፊት ለማየት አልፈቅድም። ለኢትዮጵያ ሕዝብ አንድነት ነጻነትና እርምጃ የተነሳው ወንጀለኛ ነኝ እንጂ ላፋጀው የተነሳው ወንበዴ አይደለሁም። ይህን ማድረግ ፈልጌ ቢሆን ኖሮ ማንም የማይወዳደረው ሰራዊትና መሳሪያ ሳላጣ ዛሬ ከእናንተ ፊት ለመቆም ባልበቃው ነበር። እኔ ከአፄ ኃይለ ሥላሴ ድንክ ውሾች ያነሰ ደሞዝ የሚያገኙ 2 የተራቡ ወታደሮች አጣልቼ ለማደባደብና አገር ለማፍረስ አለመነሳሳቴን የሚያረጋግጥልኝ ከእናንተ በትእዛዝ ያገኘሁትን ፍርድ ለመቀበል ከዚህ መቆሜ ነው። የጀመርኩት ሥራ ቀላል አይደለም። አልተሸነፍኩም። ወገኔ የሆነው የኢትዮጵያ ሕዝብ የጀመርኩትን ሥራ በቅርብ ጊዜ ውስጥ ፈጽሞ ራሱን እንደሚጠቅምበት አልጠራጠርም። ባጭሩ በእኔ ላይ ለመፍረድ የቸኮላችሁትን ያህል 10 እና 15 ዓመት በቀጠሮ የምታጉላሉት የድሃውን ሕዝብ ጉዳይ እንደዚህ አፋጥናችሁ ብትመለከቱትና ብትሸኙት ኖሮ የኔ መነሳት ባላስፈለገ ነበር። ከናንተ ከዳኞችና የሞት ፍርድ እንድትበይኑብኝ ካዘዛችሁ ሰው ይልቅ ፍርድ ተቀባይ የዛሬ ወንጀለኛ የነገው ባለ ታሪክ ነኝ። ብርጋዴር ጄኔራል መንግስቱ ነዋይ መጋቢት 21 ቀን 1953 ዓ.ም አሁን ተክለ ሃይማኖት ቤተክርስቲያን አካባቢ ባለው አደባባይ የስቅላት ቅጣቱ ተፈጽሞባቸዋል። ስቅላቱ ከደጃዝማች በላይ ዘለቀ ጋር የተያዘ ታሪካዊ ምጸት እንዳለው ይነገራል። የአፄ ኃይለ ሥላሴ መንግስት በመቃወም የሸፈቱት ደጃዝማች በላይ ዘለቀ ከተያዙ በኋላ ጥር 30 1937 ዓ.ም መርካቶ አደባባይ ላይ በስቅላት ተቀጥተዋል። ይህንን ቅጣት ያስፈጸሙት በወቅቱ የሻለቅነት ማዕረግ የነበራቸው መንግስቱ ነዋይ እንደነበሩ የሚናገሩ አሉ። ፋና ወጌ የተባለውም የአቶ ይሁን ዓለም ሰገድ መጽሐፍ በንጉሠ ነገሥቱ ትእዛዝ ስቅላቱ እንዲያስፈጽም በወቅቱ ተመድቦ የነበረው ኮሎኔል መንግስቱ ነዋይ እንደነበሩ ይገልጻል። ሆኖም በጄኔራል መንግስቱ ስቅላት ላይም አንዳንድ ያልተረጋገጡ ጉዳዮች አሉ። አንዳንዶቹ ጄኔራሉ የተሰቀሉት ሞተው እንጂ በሕይወት እያሉ አልነበረም ሲሉ ይህንን የማይቀበሉም አሉ። መጋቢት 23 ነው እንደዚህ በጧት ያው ተነገራቸው። ከ4ኛ ክፍለ ጦር ወደ ተክለ ሃይማኖት አደባባይ ተክለ ሃይማኖት ውጪ ያለው አደባባይ መጣ ማለት ታጅበው መጡ። እዚያ ስቅላቱ ወደ 12 ሰዓት ግድም ተፈጽሟል እና እዚያው ዋለ። ወደ ማታ ያው ተነሳ። ሌሊት ጨለማ ለብሰው ነው የሰቀሉት። ወስደው አንድ ሰው አልነበረም። ሲሰቀል እናያለን ብሎ የተሰለፉት ሰዎች ሁሉ አባረሯቸው። በሰዓቱ ሄዶ ማየት የማይቻልበት ሰዓት ስለነበረ ያው 9 ሰዓት ማለት ሌሊት ነው። በዛ ሰዓት ላይ ሄዶ ይሄ ነገር ለመሆኑ ያየ ሰው የለም። ነገር ግን እኛም በቤት በኩል አንዳንድ ነገር ስንሰማ ተገድሎ እንደተሰቀለ አይነት ነገር ነው የሰማነው። ግን ያው ከነነሱ አውጥተው ሲሰቅሉት ምናምን ማንኛችንም እዛ ቦታ ላይ ተገኝተን አላየንም። በስንት ሰዓት ላይ ነበር የተሰቀሉት? የምንሰማው 9 ሰዓት ከሌሊቱ በዛ አይነት ነገር ነው የሰማነው። በላይ ዘለቀ በተሰቀለበት ጊዜ ጃን መንግስቱ እዛው ላይ ከአስፈጻሚዎቹ አንዱ እንደነበሩ ነው የነገሩ እና በዛን ጊዜ የበላይ ዘለቀ የስቅላት ገመድ ቋጠሮ ከግንባር በኩል ስለሆነ ብዙ ጊዜ አቆየ። ለጣር ዳርጓቸው ነበር ይባላል። ክቡር ዶክተር ደጃዝማች ዘውዴ ገብረስላሴ እዛ በማስፈጸሙ ጊዜ እንደነበሩ አንስተውልኛል። በመጀመሪያ ለእስረኛ በተሰጠው
የቁምጣ ልብስና ቁምጣ ሸሚዝ በተራ ሰውነት እንዲሰቀሉ የሚል ነገር ስለነበረ በኋላ ደጃዝማች ዘውዴና ጀነራል አሰፋ ደምሴ እልፍኝ አስከልካዩ ተነጋግረው ለጃንሆይ በመግለጽ በለበሱት ልብስ ወይም በራሳቸው ልብስ እንዲሰቀሉ የሚል እንዳስደረጉ ነው። ከዛ ስቅላቱን ለመፈጸም ገመዱ አንገታቸው ላይ ሲገባ አሰፋ እባክህ የገመዱን ማነቆውን መሸምቀቂያውን በፊቴ በኩል እንዳይሆን ወደ ኋላ እንዲዞር አስደርግልኝ ጣር እንዳይበዛ ብለው ጠይቋቸው ጀነራል አሰፋ መቋቋም አቅቷቸው ይህን ጥያቄ ጥለው እንደሄዱና በአግባቡ እንደተፈጸመ ነግረውኛል። በዛም አለ በዚህ ጄኔራሉ ሞቱ። የመፈንቅለ መንግስት ሙከራው በስርዓቱ ላይ ምን ትቶ አለፈ? እንግዲህ ይህንን በሁለት በኩል ብናየው፣ አንደኛ በመንግስት በኩል ያየን እንደሆነ ንጉሠ ነገስቱ ከዛ ስልጣናቸው ላይ ተመልሰው እንደተቀመጡ ብዙም ደንታ የሰጣቸው አይመስልም። እንዲያውም ከስንዴ መሀል እንክርዳድ አይጠፋም የሚል አይነት ፍርድ ነው ያሳለፉት። ለነገሩ ይሄ መፈንቅለ መንግስት ቀይ መብራት እንደ ቀይ መብራት ነበር፣ የአደጋ ምልክት ነበር። ንጉሠ ነገስቱ ግን አፋዊ አትሊስት ከሚናገሩት ብዙ የተገነዘቡ አይመስልም። እንግዲህ ወደፊት መረጃ ስናገኝ ምናልባት የተለየ አተረጓጎም እንሰጥ ይሆናል። ይሁን እንጂ ሁኔታው ደግሞ አስገድዶ የተደረጉ ለውጦች አሉ። አንደኛ በሞቱት የቀድሞ ሚኒስትሮች ቦታ ወጣት የሆኑ ትንሽ የተሻለ የተማሩ ሚኒስትሮች በግድ መሾም ያስፈልግ ነበር እና ይሄ መጠነኛ ለውጥ ማምጣቱ አይቀርም በቢሮክራሲው አካባቢ። ሁለተኛ የመሬት ይዞታ ለመጀመሪያ ጊዜ በፓርላማ መነሳት ጀመረ። እርግጥ በጣም ተለቅ ያለ የመሬት ማሻሻል ጉዳይ ሳይሆን የጭሰኝነትን ጉዳይ እንዴት አድርገን ስርዓት እናስይዘው የሚል ዞሮ ዞሮ ግን ያልተሳካለት ውይይት በፓርላማ አካባቢ መካሄድ ተጀመረ እና ምናልባት ይሄ ጉዳይ ከዚሁ ከመፈንቅለ መንግስቱ ጋር ሊያያዝ ይችላል። ይሄ በመንግስት በኩል ነው። እንግዲህ በተቃዋሚ ወገን ያየን እንደሆነ ትልቅ እንድምታ ነው ያለው የዚህ መፈንቅለ መንግስት። አንደኛ የንጉሠ ነገስቱ ኃይል የማይገሰስ የማይደፈር ነበር የሚመስለው ከዛ በፊት። አሁን ግን ሊደፈር ሊገሰስ እንደሚችል ንጉሠ ነገስቱ ሰው ሊሆኑ እንደ ሰው ልንቃወማቸው ህዝብ ሊቃወማቸው እንደሚችል ያመለከተ ይመስለኛል። ሁለተኛ ይሄ መፈንቅለ መንግስት ምናልባት ከዛ በፊትም ሌሎችም ሴራዎች፣ አድማዎች ተካሂደው ነበር እና የእነሱ ሁሉ ማሳረጊያ ማለት ይቻላል። ከዛ በኋላ ትግል መልኩን እየለወጠ ከሴራና ከአድማ ወደ ህዝባዊ አመጽ፣ ወደ ህዝባዊ ተቃውሞ በተለይም ደግሞ ተማሪው ንቅናቄ እየጎላ መምጣት የጀመረው ከዛ በኋላ ነው። እንደሚታወቀው ለተማሪዎችም ለመጀመሪያ ጊዜ ሰላማዊ ሰልፍ የወጡት ይህንን ደግፈው ነበር። ከዛ በኋላ ነገሩ እየቀጠለ ሄዶ ያው እንደምናውቀው የተማሪው ንቅናቄ ዋናው የአፄ ኃይለ ሥላሴ መንግስት ተቃዋሚና የመጨረሻውም መቃብር ቆፋሪ ለመሆን በቃንን ማለት እንችላለን። በታሳሱ ግርግር ያለፉት ወንድማማቾች የት እንደተቀበሩ እስከ ዛሬ አይታወቅም። ቤተሰቦቻቸው አስከሬኑን ከመከልከል ሌላ የደረሰባቸው ችግር ይኖር ይሆን? ብዙም ባላስታውስ እድሜ እየገፋ ሲሄድ እናቴ አንዳንድ ነገር ትነግረኝ ነበረ። አንደኛ ነገር ልክ የድርጊቱ ሲደረግ ምናልባት ከራሳቸው ከንጉሱ አካባቢ ከጃንሆይ አካባቢ ላይሆን ይችላል ከአዲስ አበባ ክልል እንድትወጣ የሚል ሁሉ ትዕዛዝ እንደታዘዘች እንደነበረ እና ርስት ምናምን ደግሞ ያው የሚጠቀሙበት የነበረው ከአባቷ በውርስ ያገኘችውን ነገር ከነጀነራል ምንም ያፈሩት ነገር የለም። በነገራችን ላይ ያው ከአባታቸው በውርስ ያገኙትን ነገር ሁሉ እሷም እንድትጣጣ ተደርጎ ነበር። ግን ያው ጃንሆይ ጋር ራስ መስፍን ቀርበው እቺ ሰው ምንም ያጠፋችው ነገር የለም እና እንዴት እሷስ መውረስ ትችላለች እና ይሄ ነገር እንዴት ነው ብሎ ንጉሱን አማክሯቸው ይመስለኛል የሷን ንብረት እናንተንማ መልሱ ብለው ያንን አስመልሰውልናል። በእውነት ለመናገር ከሆነ ግን እነሱ ይህን ድርጊት ከፈጸሙ በኋላ በእኛ ላይ ብዙ የታየ ችግር የለም። እንደውም የማስታውሰው ነገር ቢኖር ጠባቂ ሁሉ የተደረገላት ጊዜ ነበር ለቤተሰባችን አጠቃላይ እና ብዙ መጥፎ ነገር አልታየም በጊዜው። ብዙ ስቃይ የደረሰብኝ
ከእኔ ከስቃይ አላለፍኩም። እነዚህን ልጆችም የግድ አሳደግኩ። ያው ባለቤቴም በበሽታ ተሰቃይተው ሞቱ። እኒህ ልጆች በእውነቱ አንድ ነገር አባት እየተወላቸው ነገር የለም። ስማይ ነገር ያለቃ ነዋይ አሮጌ ቤት ገዳም ሰፈር ለመንግስቱ የተናዘዙለት እሱም ቢኖር አላከኝ። ደሞ ሶስ የፈረደለት ደሞ ህይወቱን ማዕረጉን ተገፎ ሞት ስቅላትና በላቡ ያፈራውን የሚል ነው ፍርዱ እንጂ አባቱን የእናቱ ሊወረስ የሚል ፍርድ የለውም። ከፍርዱ ተላልፎ ግን የልብ ያባቱን ያችን አሮጌ ቤት የተወልዶባታል ብለው በንዛዝ የሰጡትን እሷም ሂዳለች ተሽጦ ልጆቹ ሳይጠቀሙ ሳያድጉበት። ከጄኔራሉና ወንድማቸው ሞት በኋላ እህታቸው ወይዘሮ መሰረት ነዋይ በወንድሞቻቸው ሐዘን ተሰቃይተው እሳቸውን በ1966 ዓ.ም አርፈዋል። የመንግስቱ ነዋይ ሁለት ልጆች ግን በሴት አያታቸው አሳዳጊነት ለወግ በቅተዋል። እኔ ያልጠበቁት ነገር ማጨው ላይ ነበርኩ። ራዲዮን ስሰማ ግሩም ብዬ ነው የደነቀኝ እንጂ እኔ አስቤው አላውቅም ይሄን ነገር እና ይሄን አደረጉ። እኔ እዛ በስብሸት ትግሬ አዲስ አበባ መጣሁ። ልጄ ታስራለች። እሷ ስንቅ እያቀበልኩ ስትፈታ ድረስ 2 ወር ተጉላልቼ ይሄን ልጅ አንጠልጥዬ መቀሌ ገባሁ። መቀሌ ላይ ይሄ ልጅ በደንብ አደገ። የ42 ዓመት ዕድሜ ያለው ንዋይ መንግስቱና የ1 ዓመት ታናሹ ገርማሜ መንግስቱ በ1960ዎቹ መጨረሻ አካባቢ ከሀገር ወጥተው መኖሪያቸውን በዩናይትድ ስቴትስ አድርገዋል። የታህሳስ ግርግር የሚባለውና በአሳዛኝ ሁኔታ የተጠናቀቀው የ1953 የመፈንቅለ መንግስት ሙከራ ከተካሄደ 41 ዓመታት አልፈዋል። ሙከራው ቢሳካ በሀገሪቱ ላይ ሊኖሩ የሚችለውን አዎንታዊም ሆነ አሉታዊ ገጽታ መመለስ ቢቸግርም ጠንሳሾቹ ግን በታሪክ ያላቸውን ስፍራ መገመት የሚከብድ አይሆንም።